አብዛኛውን ጊዜ የእርሻ እንስሳት መውለድ የማይችሉበት አጋጣሚ ሲፈጠር ብዙ ገበሬዎች የመራቢያ ችግር ነው ብለው ያስባሉ። ነገር ግን ሌሎች ምክንያቶች አሉ። ከነዚህ ምክንያቶች ውስጥ አንደኛው ደካማ አመጋገብ ስርዓት ነው። የኃይል፣ የፕሮቲን እንዲሁም እንደ ፎስፈረስ እና ሴሊኒየም ያሉ ቁልፍ ማዕድናት እጥረት ነው። የእነዚህ ማዕድናት እጥረት ሆርሞኖችን ሊያዛባና መደበኛ የመራባት ሂደትን ሊገድብ ይችላል። ሌላኛው ምክንያት ደግሞ ጥገኛ ተውሳኮች ናቸው። ጥገኛ ተውሳኮች ንጥረ ነገሮችን ከእንስሳት ሰውነት በመጋራት ምንም አይነት ግልጽ የሆኑ ምልክቶች ሳይኖሩ የመራባት እድልን ሊቀንሱ ይችላሉ። በተለይም በማህፀን ወይም በመራቢያ አካል ውስጥ የሰደዱ ኢንፌክሽኖች እርግዝናን በቀላሉ ሊያስተጓጉሉ ይችላሉ። ስለዚህ መካንነት የመራቢያ ችግር ብቻ አይደለም፣ ሙሉ የሰውነት ጤና ምልክት። ምናልባት እንደዚህ አይነት ችግር በተደጋጋሚ የሚያጋጥማችሁ ከሆነ የእርሻ እንስሳት አማካሪዎችን ወይም የእንስሳት ሐኪሞችን ማማከር አይርሱ። የተደበቁ የእርሻ እንስሳትን ችግሮች ቀደም ብሎ እንዲፈቱ የሚያግዙትን ተግባራዊ ምክር ለማግኘት አሁኑኑ ቬት ሲክሬትስን ሰብስክራይብ ያድርጉ።